ማረኝ 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 መመኪያዬ ምን አባይ ወይ ነገ የአብይ ጾም 3ኛ ሳምንት ነው። ምኩራብ ጠራው ማለት ነው። ቤተክርስቲያን አስተምሮ ስያሜያቸው። ስለዚህ ምኩራብ ማለት ምን ማለት ነው? ምኩራብ ማለት የአምልኮ ስፍራ ስም ነው። የአምልኮ ስፍራ ስም ነው። ለዕለቱ ተጠርቷል ወይም ለሰንበቱ ምኩራብ በማለት ቅዱስ ያሬድ የዕለታትን የአብይ ጾምን ሳምንታት ሲጠራ የመጀመሪያውን ዘወርደ፣ ሁለተኛውን ቅድስት፣ ሶስተኛውን ምኩራብ፣ አራተኛውን መጻጉዕ እያለ ስያሜ ሰጥቷቸዋል። የዛሬው ምኩራብ የሚለው ስም ሲሰጥ ግን ጌታችን ኢየሱስ ክርስቶስ በምኩራቦች እየተዘዋወረ ያደረገውን ትምህርት ለማሰብ በምኩራብ ገብቶ ያስተማረውን ትምህርት ድውያንን መፈወሱን፣ ሙታንን ማንጻቱን፣ ዕውራንን ማብራቱን፣ ለሙፃንን ማንጻቱን በተመለከተ ለማሰብ ምኩራብ የሚል ስም ተሰጥቶታል ማለት ነው። በምኩራብ በብሉይ ኪዳን ያገለግል የነበረ የአምልኮ ስፍራ ነው ምኩራብ ማለት። ስለዚህ ምኩራብ ማለት ቤተ መቅደስ ማለት ነው ወይስ? አይ ቤተ መቅደስ አይደለም። ቤተ መቅደስ አንድ ብቻ ነው። እሱም የሚፈቀደው በኢየሩሳሌም ብቻ ነው። ቤተ መቅደስ በኢየሩሳሌም ጌታችን ኢየሱስ ክርስቶስ ከመምጣቱ 950 ዓመት ላይ ሶሎሞን ንጉሥ ሶሎሞን የሰራው ቤተ መቅደስ ነው። እሱም የሚሰራው በኢየሩሳሌም ብቻ ነው። ሌላ ቦታ እንዲሰራ አይፈቀድም። አንድ ብቻ ነው። ምኩራብ ግን በጣም ነው የሚለያዩት። ምኩራብ ግን በእስራኤል ባሉበት 10 ጎልማሳ ቢሆኑ መስራት ይችላሉ። እንደውም 46 ምኩራባት እንዳሉ ያሳየናል። ስለዚህ በምኩራብ ምንድን ነው የሚደረገው? የማይደረገውስ ምንድን ነው? በቤተ መቅደስ ምን ይደረጋል? ኦኬ፣ በጣም ጥሩ። በምኩራብ ትምህርት ይሰጣል። የአበው ታሪክ ይነገራል። የመጀመሪያው ሕገ ወንጌል እየተተረጎመ ግብር እየተገባ ይደረግበታል። አንደኛ። ሁለተኛ አምልኮት ይፈጸምበታል። እግዚአብሔር ያደረገላቸውን ነገር እያሰቡ የዕለት መስዋዕት፣ የሳምንት መስዋዕት፣ ወርሃዊ መስዋዕት ያቀርቡበታል። ምኩራቡን ማለት ነው። ከመዝሙረ ዳዊት፣ ከሕገ ኦሪት፣ ከነቢያት መጻሕፍት ተውጣጥተው እግዚአብሔርን አምላክነት፣ እግዚአብሔርን ጌትነት የሚገልጡ ነገሮችን እያነሱ ያመሰግኑበታል። አምልኮት ይፈጽሙበታል። ሶስተኛ ጸሎት ያደርሱበታል። የምኩራብ ጥቅሙ ወይም አገልግሎቱ ለዚህ ነው የሚውለው ምኩራብ የሚለው ነገር። ቤተ መቅደስ ግን አለልሽ ቤተ መቅደስ ግን በዓመት 3 ጊዜ አበይት በዓላት ይከበሩበታል። በዓመት 3 ጊዜ አስተሪ ተባይተ ጋር ምዕራብ በዓመት ወዘያስተሪ ለበዓል ረጉሞቱ ካንተ ወንድ ሆኖ የተወለደ ሁሉ ቤተ መቅደስን በዓመት 3 ጊዜ ወደ ኢየሩሳሌም ቤተ መቅደስ ወጥቶ በዓሉን ያክብር ተብሎ ተነግሯል። ሊቀ ካህናቱ በዓለ መጸለትን፣ በዓለ ፋሲካን፣ በዓለ ሰዊትን ሊቀ ካህናቱ ከቤተ መቅደስ ተገኝቶ ስቡ ይጤሳል፣ ደሙ ይረጫል። የቸነፈር ወይ የሰላም ዘመን መሆኑን ከኪሩብ መካከል ድምፅ ሰምቶ ወጥቶ ለሕዝቡ ይነግራቸዋል። ያ የአምልኮ ስፍራ የሚፈጸምበት ቤተ መቅደሱ በዓመት አንድ ጊዜ የሚከናወን መስዋዕት የሚሰዋበት ነው። እሱም ኢየሩሳሌም ብቻ ያለ ነው። ስለዚህ ልዩነት አላቸው ማለት ነው። ስለዚህ በዚህ በምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ የተገኘበት ቤተ መቅደስ ነው ማለት ነው። በቤተ መቅደስ ነው። መልካም። እሺ፣ በቤተ መቅደስ ከሆነ ከዚሁ ጋር ተያይዞ ደግሞ ቤቱን አጸዳው ይላል። ከምንድን ነው ያጸዳው? ሁለት ስም ነው ያለው የዛሬው ሰንበት። አንደኛው ምኩራብ ይባላል፣ ሁለተኛው አንጽሖተ ቤተ መቅደስም ይባላል። ጌታ 2 ጊዜ ቤተ መቅደሱን አንጽቷል ወይም አጽድቷል። አንደኛው አሁን የምናነበው ዛሬ ምኩራብ የምንለው ነው። ሁለተኛው ደግሞ በአራተኛው ፋሲካ በመጨረሻው ፋሲካ ሊሰቀል የሆሳዕና ሁለተኛውን አጽድቶታል። ቤተክርስቲያን አስተምሮ መሰረት በወንጌልም አስተምሮ መሰረት እንደዛ ነው። ከምንድን ያጸዳው? የመጀመሪያ ደረጃ ወደ ኢየሩሳሌም ወጣ። በኢየሩሳሌም ሲወጣ የወጣበት ዓላማ በዓሉን ለማክበር ነው። ጌታ በምኩራብ 2 ጊዜ ተገኝቷል። የሉቃስ ወንጌል ምዕራፍ 2 ላይ እንደምናነበው በ12 ዓመቱ ከቤተ መቅደስ ተገኝቶ የሊቃውንቱን ትምህርት እየሰማ ሲጠይቃቸውና ሲመልስላቸው ነበረ ይለናል። ወደ ምኩራብ መውጣት ገና ከሕፃንነቱ የጀመረ ነው።
አሁንም ለበዓል ወደ ኢየሩሳሌም ከእናቱ ከወንድሞቹ ጋር ወንድሞቹ የተባሉት ዮሴፍ ልጆች ናቸው። እናቱ ወላዲተ አምላክ ናት። ወደ ኢየሩሳሌም ለበዓል ወጥቷል። ለበዓል ሲወጣ ግን ቤተ መቅደሱን እንደጠበቀ ሆኖ አላገኘው። አሁን ከምንድን ነው ያጸዳው ስንል ያጸዳው ካልተፈለገ ተግባር ነው። ቤተ መቅደሱ ከተባለለት ዓላማ ውጪ ውሎ ነበረ። የላም የበሬ የበግ የፍየል የዋኖስ የብርና የወርቅ መሻሻጫና መለዋወጫ ሆኖ ነበር። ከዚህ ነገር ነው ያጸዳው። ከዚህ ነገር አጽድቶ ለአምልኮት፣ ለጸሎት፣ ለትምህርት ብቻ እንዲሆን አደረገው ማለት ነው። የማይገባ ስራ እንዳይሰራበት አደረገ። ምን ብሎ ቤተየሰ ቤተ ጸሎት ይሰመይ ወይም ወይ ቢሎሙ ይትግበሩ ከመዝ ቤተ አቡዬ ቤተ ምጽአት የአባቴን ቤት ቤተ ጸሎት እንጂ የገበያ ቤት አይደለምና የገበያ ቤት አታደርጉት ይላል። የአባቴ ቤት ብሎ ይጠራል። እንደገና ደግሞ ከመዝ ዘይብ ሀሎ ጽሑፍ እንዲህ ተብሎ የተጻፈ አለ። ቤተየሰ ቤተ ጸሎት ይሰመይ ቤቴ የጸሎት ቤት ይባላል። አንተም ወሰረሰይከ ወበአት ተፊያቱ ሰረቅ እናንተ ግን የሌባና የወንበዴ ዋሻ አደረጋችሁት ይላል። የተሰረቀ የተቀማ የተጨበረበረ ነገር ይሸጥበት ስለነበረ ቤተ መቅደሱን ላልተገባ ቤተ መቅደሱ ዙሪያ ላልተገባ ነገር አውለውታል፣ ለአምልኮ ስፍራ የሆነው። ስለዚህ ያጸዳው ከምንድን ነው የሚለው ከነዚህ ነገሮች ነው ያጸዳው፣ እሱ እንዲመሰገንበት ማለት። ስለዚህ ይህ የሆነው በብሉይ ኪዳን ነው። አሁን በአዲስ ኪዳን ስለዚህ ምኩራብ ኦኬ። በሐዲስ ኪዳን በብሉይ ኪዳን ምኩራብና ቤተ መቅደስ ይባል የነበረው ወደ አዲስ ኪዳን ሲመጣ ግን ቤተ ክርስቲያን ወይም ቤተ መቅደስ ይባላል። ሁለቱም ስም አለው። ቤተ መቅደስ ይባላል፣ ቤተ ክርስቲያን ይባላል። ዋናው ጠቅላላ ስሙ ግን ቤተ ክርስቲያን በመባል ይታወቃል። እንግዲህ በብሉይ ኪዳን የነበረው ምኩራብና ቤተ መቅደስ ላልተገባ ስራ ሲውል እንደተገኘ ሁሉ የአዲስ ኪዳኑ ላይ ደግሞ ላልተገባ ስራ እንዳይውል ክርስቶስ ይፈልጋል። በመጀመሪያ ደረጃ ግን ወደዚያ ከመምጣታችን በፊት የመጀመሪያው የአዲስ ኪዳኑ ቤተ መቅደስ፣ የአዲስ ኪዳኑ የአምልኮ ስፍራ፣ የአዲስ ኪዳኑ ምኩራብ ማንናት የምትላት ቤተክርስቲያን ነው። ክርስቶስ በደሙ የሰራ ደሙን አፍሶ በዕለተ ዓርብ በደሙ መስርቶ ቅዱስ ጴጥሮስን እንዳለው በአንተ ዓለትነት ቤተክርስቲያን እሰራለሁ ብሎት ነበር አይደል? ያችን በዕለተ ዓርብ ሰርቷታል። በምንድን ነው የሰራት? በደሙ መስርቶ በደሙ አንጽቶ በደሙ አጽድቶ ደሙን አፍሶ ስጋውን ቆርሶ ራሱን መስዋዕት አድርጎ የብሉይ ኪዳኑ ይሰዋበት የነበረ በግ ነው። በጉን አውጡ፣ ላሙን አውጡ፣ ፍየሉን አውጡ፣ ርግቡን አውጡ ሲል ከዚህ በኋላ መስዋዕት የሚሰዋው በግ ፍየል ላም አይደለም። የምሰዋው እኔ ነኝ፣ በጉ እኔ ነኝ፣ ተቀባዩም እኔ ነኝ፣ ሊቀ ካህናቱም እኔ ነኝ፣ ሰዋዩም እኔ ነኝ፣ የዓለምን ኃጢአት የማስወግደው እኔ ነኝ። ነዋ በግሁ ለእግዚአብሔር ዘኢአትተጠጥ አለ። የዓለምን ኃጢአት የሚያስወግድ በግ ብሎ ዮሐንስ እንደተናገረ መስዋዕቱን እኔ ነኝ ሲል በጎቹን፣ ላሞቹን፣ ፍየሎቹን አስወጥቷል። ስለዚህ የአዲስ ኪዳን ቤተ መቅደስ በደሙ የመሰረታት በደሙ ያነጻት መስዋዕት የሆነላት ቤተ ክርስቲያን ናት ማለት ነው። አንደኛዋ ክርስቶስን እየሰዋች በየቀኑ ለልጆቿ የምትመግበው ሰውና እግዚአብሔር የሚገናኝባት፣ ያዘነ የሚደሰትባት፣ የወደቀ በኃጢአት የወደቀ የሚነሳባት፣ የጎሰቆለ የሚነጻባት የሚቀደስባት፣ የረከሰ የሚነጻባት የሚቀደስባት ቤተ መቅደስ በክርስቶስ ግን የነጻቸው ቤተ መቅደስ ናት። ሁለተኛዋ ደግሞ የምእመናን አካል ሁሉ ቤተ መቅደስ ይባላል። እናንተ የክርስቶስ ማደሪያ ቤተ መቅደስ ማለት የክርስቶስ ማደሪያ። ምክንያቱም ሰሎሞን ምን ብሎታል መሰለሽ? በዚህ ቤተ መቅደስ ለዘላለም አድሬበት እኖራለሁ። ያ በሰው እጅ የተሰራው እግዚአብሔር የባረከው በዚህ ቤተ መቅደስ አድሬበት እኖራለሁ ይላል። ስለዚህ እኛን በደሙ ያነጻን እኛን ደግሞ ምእመናንን እግዚአብሔር ለዘላለም አድሮብን ይኖራል። እኔ ከእናንተ ጋር ለዘላለም እኖራለሁ ይላል። ቅዱሳን ሐዋርያት ነው እኔ ከእናንተ ጋር ለዘላለም እኖራለሁ ብሏቸዋል። እና ስለዚህ የምእመናን ሰውነት ምን ይባላል? ቤተ መቅደስ ይባላል። ሶስተኛ ቤተ መቅደስ የሚባለው የምእመናን ስብስብ ነው። ይህንን ቅዱስ ጳውሎስ በቤታችሁ ላለች ቤተክርስቲያን ሰላም በሉልኝ ይላል። ስለዚህ ሌላ ሶስተኛው የምእመናን ህብረት ቤተክርስቲያን በመባል ይታወቃል ማለት ነው። ስለዚህ እነዚህ የአዲስ ኪዳን የብሉይ ኪዳን ቤተ መቅደስም ከዓላማ ውጭ መሆንን እንደማይፈቅድ እግዚአብሔር የአዲስ ኪዳን ቤተ መቅደስም ከዓላማ ውጭ መሆናቸው አይፈቅድም። ሁሉም እግዚአብሔር ላዘጋጀላቸው ዓላማ መዋል እንዳለባቸው ያስተምረናል ማለት ነው። ስለዚህ ምኩራብ የሚለው ምስጢራዊ ትርጉም አለው። ዘይቤያዊ ትርጉሙ የአምልኮ፣ የአዲስ ኪዳን ትርጉሙ ደግሞ ያ መሆኑን በደንብ አድርገን መረዳት እንችላለን። ግን አሁን ይህን ስሰማ ምን እንዳሳሰበኝ ታውቃለህ? በብሉይ ኪዳን ራሱ ክርስቶስ መጥቶ ያገኘው በጉና ላሞችን ሲሸጥበት ያገኘው ማለት ነው። እንደ ወድሉ ገጥሞ ነገር በምኩራብ በቤተ መቅደስ ክርስቶስ ቢገኝ አዎ
ክርስቶስ ያን ጊዜም አጭበርባሪዎች፣ ሌቦች፣ ወንበዴዎች ተገኝተዋል። ዛሬም አይጠፉም፣ ሊኖሩ ይችላሉ። ምክንያቱም ዛኔ ይሸጥ የነበረ በግና ፍየል ነው፣ ዋኖስ ነው። ዛሬ ሰው ሲሸጥ ሁሉ ሊያገኝ ይችላል። ሰው ሲሸጥ በሙስና ሰው ሲሸጥ ሲጭበረበር ሊያገኝ ይችላል። ግን መጥቶ ያጸዳል። ቤተ መቅደሱን በየጊዜ ያጸዳል። እግዚአብሔር በአንድም በሌላም መንገድ ያጸዳል። እንዴት እንደሚያጸዳ አናውቅም። ቤተ መቅደሱን አይቶ እንዴት እንደሚያጸዳ አናውቅም። ግን እንደው በአካል ጅራፍ ይዞ ቢመጣ ጥሩ ነበረ። ግን እሱ እንግዲህ የእሱ አሰራር ስለሆነ እሱ ላይ አንገባ። ዞሮ ግን ጥሩ ነው። ቤተ መቅደስ በዚህ ልክ የተቀደሰች ናት። ቤተ መቅደስ ማለት በራሱ ቅዱስ ማለት ነው። ቅዱስ ማለት ደግሞ ርኩስ የሆነን ነገር አይፈልግም ማለት ነው አይደል? ርኩስ የሆነን ነገር አይፈልግም ማለት ነው። እና ያ ቤተ መቅደስ 46 ዓመት ነው የፈጀ። ይሄኛው ግን ክርስቶስ አፍርሶትና እኔ በ3 ቀን አነሳዋለሁ የተባለ ቤተ መቅደስ ነው። ያኛው በሰው እጅ የተሰራ ነው። ይሄኛው ግን ራሱ በደሙ የመሰረተው ቤተ መቅደስ። የአዲስ ኪዳን ቤተ መቅደስ በደንብ ማወቅና መረዳት ያስፈልጋል።